ምንድነው? ቀስቴ ደረስ ቪዲዮ እንሰራላልኩ ለዚህ ነው የጠራኸኝ? እና ታዲያ ስንት ሰዓት መጥተሽ ነው? ጠዋት 11 ሰዓት። እግዚአብሔር ነው። እና ለምን አልደወልሽልኝ? ያው እነሱ እንደውላለን ሰርፕራይዝ እናድርጋቸው። ትናንትና ወጪ እኮ ሰርፕራይዝ አለ ስለኝ ነበር። ምንም ማድረግ አይቻልም። ኧረ ግን አትረውም። እግዚአብሔር ምንድነው? ጋይስ ኧረ እንግዲህ አቤሽ ያልተቀበልኳት እንዳትችልሽ መጣ ነበር። እንዳትናዝበታት ምን ይባላል? ሻው ነው ምንድነው የምንለው? ተረጋጋ በቃ። አታለም እግዚአብሔር። ሌሎቹስ ገና እነሱ ጋር ልንሄድ ነው። አብረን እንሄዳለን። ማንም ይስማል። ዳጊ ወሰለስ ቦቼና ነኝ። ሌላና ቡሻ ምናምን ትራሽ አሁን ወደ እነሱ ጋር ልንሄድ እኮ ነው። በዛው መጀመሪያ አንተ ገደብኩ ስለዛ እናቴ ትምጣ አትረውም። ለማንኛውም ግን ይመቻች እንኳን መጣ እግዚአብሔርና ያሳይ የመጀመሪያ ሰው ቀስቴ ትደንግጣለች። እናት ያሳፍራል። ምንም ያሳፍር ጉዳይ የለውም። ግን መናገር ነበረባቸው። እግዚአብሔር ቢያንስ አባይዜ መቀበል ነበረብኝ። አስፈላጊ አይደለም። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ የሌሎቹንም ሪያክሽን ሄደን እናያለን። በጣም ይደነግጣው ቡሻ ነው ብላለች። አዎ ሪያክሽን እናያለን። ከሰርነክተም ተረስቻለሁ። ረሱኝ። አይ በርግጥ ምንም ማድረግ አይቻልም። ሰብስክራይብ እያደረጋችሁ ግብሬንቲው ስንቀበላት ያለውን ደግሞ የቦቼ ቲቪ ላይ ማግኘት ትችላላችሁ። ትመጩኛላችሁ። ግምዜ በሞተር ሄዳል። ያመጣይተር ምን አባቱ ከታባቱ ተነሳ። ይኸው እዚህ ጋር ሌላ ካሜራማን ያሳይ ገምዜም በሞተር ይላል። ባቡጄ ገምዜ ቱቃቱን ማን ሌላቷ አራኔ ያሳይ በሞተር እንዴት ነበር ገምዜ? አሪፍ ነበር እንጂ አንድ ባለ ሞተር ጀነጀናት። እሷ ልጅአት ወደ ኋላ ቀረ። ጌታን ወደ ኋላ ቀረ። ይሁን እስቲ ብቻውና አቡሻ ጋር እየወጣ ነው። እና አቡሻ ሪያክሽን ደግሞ ወብትሴ አብሪና በላሽው ሂዲን አልቻለችም። እንሳን እንደከለኝ እንት ተረን ዲላ ሲባይ እንደከመኝ ቀልላላችሁ ምን ነው ባይበላ ቢቀር ምን ያኔ ይሰር ደርሰሻል። ከስምንተኛ ፎቅ ወደ 18ኛ ፎቅ 18ኛ ወደ 13ኛ ፎቅ ላይ ነበር። 13ኛ ፎቅ እዛ ግሊፍት አለ። የት እዛ? ኧረ እዛ እኮ አንደኛ ፎቅ ላይ ነው። አንደኛ ፎቅ ላይ ነው። እዚህኛው ደግሞ ሁለታ አይደለ? 13ኛ ፎቅ ሁለት አንድ 14 አገምጂ አቡሽ ምንድነው አይመስልሽም? ትንሽ ነው ስለዚህ እኔ አንኮኮላ እዚህ ጋር ትደበቂያለሽ። አቡሽ አቡሻ ጫን ነው። አቡሻ አቡሻ ብራዛሪ ናፍቀኝ።
ኧረ እንግባ። ዩቲዩብ እየቀረጽን ነው። እሺ ማለት ማርያም ግባ። ኢሳያስ የምሬን ነው። ነይ ማርያም ግድ የለችም ምራት ወደዚህ ማርያም ይዘራችሁ ለኔ ኧረ አይደለም ይሄ አይነች ሮቦት ነች እኔ ለምንድን ነው የነገረኝ? መቼ ነው የመጣችው? ዛሬ ነው። ና ኧረ ና ቶሎ ና ማርያም ና እግዚአብሔር ና አንተ ለለቴና ታከብሩልኝ። ምን አለ እንደት ብናከብርለት አሁን ለቀስቲ እኔ ሰርፕራይዝ አደረኩት እኔ ኢየሱስ አይደለች አይ ይሱ ደግሞ በተኛበት ነው ሰርፕራይዝ የሚደረገው። አስራ አንድ ሰዓት አንተ ላይ ተቀበልክ። ኦብቪስሊ አቡሻ ነው ከሁሉም በላይ የሚደነግጠው አለች። አቡሻ ነገጥክ ጥሎን አልመጣም እንደዚህ እያለ አይደለችም እያለ ላይ ብሌላ ላይ 11 ሰዓት ኤቭሪቲንግ ግን ያለሁበት እኔ እኮ አብቻን ከደም ያስወጣ ነው ለናለው ልጅራቸው ነው ላይ ፋክተር ደነ እኔ እና አንቺ ገና ብዙ ስራም አለን። አንተ ነበር እባክህ ይሄ ቦቼ ዳጊና ሞኬ ዳጊ ራሱ እንደ ድንገት ነው የመጣው እንጂ እሱንም ይዤበት ግን መጣና ቤት አደረ ቤት